አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድ ሰብሪና ቤተሰቦች እንዴት ናቸው? ደህና ናቸው? አልሐምዱሊላህ እኔ ሰላም ነኝ። ባላችሁበት ሁሉ ሰላማችሁ ብዝዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ጀምሩት። ላይክ እና ሸር ደግሞ እንዳትረሱ። ዛሬ እንግዲህ የጽዳት ቀን ነው። ያው ኢትዮጵያ ላይ ጽዳት የሚታወቀው እሁድ እሁድ ነው። ትናንትና ደግሞ እኔ ልብስ እያጠብኩ ነበርና ቤት ማጽዳት አልቻልኩም። በጣም ደከመኝ። ልብስ ሳጥብ ነበር ያዋልኩት እና እስኪ ዛሬ ፏል አድርገው ብዬ ቤቴን ያው በጧት ተነስቼ እላቸዋለሁ። ውድ ጉድ እየሄድኩ ነው ላይ በነገራችን ላይ አረብ ሀገር እያለሁኝ ስራ ምናምን ስራ ምንም አይደክመኝም። እዚህ ግን በጣም የሚደክመው ምክንያቱም ማንም ትስሩ አትስሩ ስለማይላችሁ ማለት ነው። በራሳችሁ ፍላጎት ስለሆነ ሁሉ ነገር የምትሰሩት በቃ ስልችት ነው የሚላችሁ። ምን አለ እንደው በቃ ተኝቼ ባወር ምናምን የምትሉት እና መዳብ ቤት ሲሆን ግን አማራጭ ስለሌለ ግዴታ እናንተውን ስለሚጠብቅ ስራው እንግዲህ ወገባችሁን አስራችሁ ነው የምትነሱት ማለት ነው። እዚህ ግን ማን ያዛችኋል? ብፈልጉት ትሰራላችሁ፣ ብፈልጉት ትሰሩታላችሁ እና ስራው ያሰለቻል እዚህ ሀገር። እና ዛሬ ተንቅልፍ የተነሳው ቁርሴን በላሁኝ። እስኪ እንግዲህ በጧት ተነስቼ ዛሬ ስንት ሰዓት የተነሳሁት? 11 ሰዓት ፈጅርን ሰግጄ በነገራችን ላይ አልተኛሁም። ቁርስ ሰራሁ ምናምን ስል ከዛ ትንሽተኛው እስከ 4 ሰዓት ከ4 ሰዓት ደግሞ ተነሳሁና ጽዳት ጀመርኩ ማለት ነው። ቤቱ ዝርክርክርክርክ ብሎ ነበረ። ትናንት ልብስ ማጥቤ እያጣጠፍኩ ምናምን እዚህ ነበር ያኖርኩት እና አደከመኝ ነው የምላችሁ። አደከመኝ። ይሄ ደግሞ እንትን ቤቱ ለምን እንደሆነ አላውቅም። አንድ ቀን ውሎ አንድ ቀን ሸረሪት አድርቶበት ነው የምታገኙት። ወላሂ ግድግዳው እንዳለ ሸረሪት። እንደገና በጨርቅ በምናምን ያልኩ እየወለወልኩት ነው። ደግሞ 2 ቀን ምናምን ተተዋችሁት ማለት ነው ቤቱ የሸረሪት ቤት ነው የምታገኙት። ለምን እንደሆነ አላውቅም። ኮምቦልሻ እስኪ ኮምቦልሻ ያኖራችሁ ሰዎች እስኪ ንገሩኝ፣ ምንድነው መፍትሄው? ወላሂ በጣም የሚያስቸግረው ሸረሪት። ግድግዳውን እንደዚህ ወለወል አደረኩት። ያው እንግዲህ አልደረስኩበትም፣ እስከ ጫፍ ድረስ አልሄድኩም። ቁመት ያጠረ እንደገና ደግሞ እንትን ሶለም ምናምን ያስፈልጋል። ሱለሙ የዛ ሀገር የእንጨት ነው፣ ምንም አይመችም ቤት ለማስገባት። የብረት ሱለም ይሄ ተንቀሳቃሹ ያስፈልጋል። ወላሂ ግዴታ ነው። ከቻላችሁ ካርጎ አድርጉ ስመጡ፣ ካልሆነ ደግሞ እዛ ሆናችሁ ብዙ ቤት ውስጥ ግዴታ ነው። እኔ አምፖል እንዴት እንደሚሰቅሉ ነው ግራ የገባኝ እዚህ ሀገር። ይሄ መሰላል በእንጨት የሚሰራውን ታውቁታላችሁ? እሱ ነው ያለው፣ ግን በዛ እንዴት ወጥተው እንደሚሰሩት አላውቅም። እና እንደዚህ እያረጋገፍኩ ነው መጅልሱ። ግማሹ ስላለበስኩት እንዳይቆሽሽ፣ ግማሹ ደግሞ ስላልበቃኝ አልተረፈ ማለት ነው። ሁሉም አልለበሰልኝም። ያው ግን ሳውዲ ወይም አረብ ሀገር ያላችሁ የአረብያ መጅልስ ልብስ ያዙ። ወላሂ በጣም ነው የሚጠቅማችሁ። በተለይ ይሄ እኔ ያዝኩት ምንም አይንቀሳቀስም፣ በጣም ምቹ ነው። ነቅ አይልም። በቃ አንዴ ካረጋችሁት ምንም ብዘሉበት ብትፈርዱ ምንም ነገር አይነቃነቅም ማለት ነው። እና በርከት አድርጋችሁ ያዙ፣ ይጠቅማችኋል። እዚህ ያው ለእንትን እንኳ የተሰፋ አለ ለሶፋ ምናምን ተሰፍቶ የሚሸጠው። ይሄ ግን ዝርጉ ነው፣ ብትኑ ነው። እና ቴሌንዲ ኦንላይን የጠለብኩት ከኦንላይን ግን 3 ፍሬ ብቻ ነበር ያዝኩት፣ አልበቃኝም ማለት ነው። አሁን እንደዚህ አረጋግፌ ጨረስኩኝ። በዛ ደግሞ እነዚህን ጠረጴዛዎችን ወላውላለሁኝ። ከዛ ወደ መከነስ እገባለሁ ማለት ነው። እንግዲህ አንድ ሰው ያስፈልገኛል በእውነት። አንድ ሰው ቤቴን እየመጣም ቢሆን እያጸዳልኝ ቢሆን አመጣለሁ እንጂ ምንም በጣም የሚከብደው ስራው፣ በጣም የሚቆሽሸው ላይ አቧራ ነው። እዚህ ኮምቦልቻ የሚባል ሀገር ሙቀትም ስለሆነ መሰለኝ ሀገሩ አይቆይም ሲቆሽሽ። እነዚህ ወልወል አድርጌ ደግሞ ኮተቱ ነው የምላችሁ። እኔ ላርፍ ነበር የመጣሁት ከስደት ወደ አገሬ፣ ግን ስራው እንደውም እዛ ይሻላል። የእረፍት ሰዓት አላችሁ፣ የምግብ ሰዓት አላችሁ፣ የመኝታ ሰዓት አላችሁ። ምንም ነገር አይዛባም። ለምሳሌ ፕሮግራም አውጣታችሁ ነው የምትሰሩት የምተኙት ምናምን። እዚህ ግን ምንም ፕሮግራም የለውም። ዝም ብላችሁ እንዲያመጣላችሁ የምትሰሩት፣ እንዲያመጣላችሁ የምተኙት፣ እንዲያመጣላችሁ የምትበሉት፣ ምንም ሰዓት ገደብ የለም። እና ያረፋችሁትንም የሰራችሁትንም አታውቁትም ኢትዮጵያ ማለት ነው። እንደዚህ ረታተብኩ ነው እላችኋለሁ። ይሄ በርሚሉ ገና አልተረተበም፣ ሳላው ነው ያለው። አንደኛው የሰው ነው እስከሚወስዱ ብዬ እዚሁ አስቀምጨዋለሁ። አንደኛው ደግሞ የማይፈለግ ልብስ ነው። አንደኛው ያስቀመጥኩበት አንደኛው በርሚል ተከየሩ ሳውዲ እያለሁ የሰበሰብኩት የሸን ሄደው እዛ አይለበስም። እዛ ሀገር ወይ ሽቲ ነው የምለብሱት ወይ ደግሞ
ሰፋ ሰፋ ያለ እንደዚህ ቶብ ነገር ምናምን ይሄ በጥቅጣቄ ምንም አይለበስም፣ ፋይዳ የለውም። እና እንግዲህ ጉሊትም ቢሆን ሄጄ ቸረችረዋለሁ ብዬ አልጠለም ብዬ አኖርኩት ማለት ነው። ጠረጴዛው ይሄን ደግሞ ቲቪ ስታንዱ ደግሞ እኔ አልተመቸኝም። እኔ ያለ እኔ ፍቃድ ነው የተሰራው ማለት ነው ስላችሁ ምንም ለማጽዳት አይመችም። ተንቀሳቃሽ እንትን ነው የሚከፋፈት ነገር የበዛበት ነው። እኔ ደግሞ እንደዛ ብዙ አልወድም፣ ግን ምን ላድርግ። አሁን ይሄን ደግሞ እዛ ተሸክሜ ላራግፍ ነው ትቀየሉ። ሙክኔሳ ያስፈልጋል ላይ ሙክኔሳ መያዝ ነበረብኝ። ሙክኔሳ ከአረባ መያዝ ግዴታ ነው። እቺ ትልቁንም ባይሆን አለች እኮ ትንሽ በእጅ እንትን የምትል ተንቀሳቃሽ አይታችኋ ከሆነ እስኪ ፎቶዋን ታገኘው ታስገባላችኋለሁ ቪዲዮ ላይ። እሷን እንደው ግዴታ ያዘው ላይ እንደዚህ እንትን ነው ማጥረግ ምናምን አትቸገሩም። ይሄ ሰጃዳ ነገር ምናምን ለመጥረግ ማለት ነው። እና ይሄን እያወጣችሁ ማራገፉ ምናምኑ በጣም ያደክማል። ያው ግቢ ለግቢ እያሯሯጠኝ ነው። እዚህ ደግሞ ውሃ መጠን እንትን መወልወያ ላመጣ ነበር። መጀመሪያ ላይ ጥረግ ብዬ ነው። እና ቪዲዮ እንዴት ነው? ላይክ እያደረጋችሁት ነው ወይስ ዝም ብላችሁ የምታዩት? ላይክ ባታደርጉማ እንደዚህ ተገደል። እንደዚህ ጠረቅ አድርገን ቪዲዮ ግን እንዳይረዝምባችሁ ብዬ እንትን ብዬው ነው እንጂ አሯርጬው ነው እንጂ በጣም ወደ 20 ደቂቃ ምናምን ነበር የደረሰው እየቀዳሁት። ያው ግን ሲረዝም ደግሞ ያሰለቻል። ምንድነው ስራ ደክመው ውለው ደግሞ ስራ ማሳያቸው ብዬ ቀነስ አደረኩት ማለት ነው። ያው ደግሞ ፓርት 2 ፓርት 3 ይቀጥላል። ዛሬ ማሳያቸው የሳሎኑን ብቻ ነው። ቀጣይ ደግሞ ከራሴን ሳጸዳ በአንድ ቀን ነው ግን የቀረጽኩት፣ ግን በአንድ ተሆነ ይረዝምባችኋል ብዬ ነው። እና እንደዚህ ጠረግረግረግ አድርገን ፏፏ አድርገን ቤታችንን ጤስ እናደርግ ደስ ይላል። ግን ስራው ያደክማል ማለት ነው። በተለይ እኛ ስደት ደክመን የምንመጣ ሰዎች እዚህ ሰነፍ ነው የምንሆነው ወላሂ። በቃ የስራ ፍላጎት አይኖረንም። በቃ በትንሽ ነገር ስልችት ነው የምንለው። እኔ በተለይ ወላሂ ቶሎ የምሰለቸው ባልሰራ ሁሉ ደስ ይለኛል። እና እንደዚህ ጠራረኩኝ። አሁን ለወረውለው ቤቱ ደግሞ በጣም እንትን ይላል ማለት ነው። አፈር ምናምን ያስገባል ተወጭ ለምን እንደሆነ አላውቅም። ተሳስቼ እዚህ ጋር በውጭ ማድረጊያ ነው ቤቱን የጠረኩት። ይሄን ያደረኩት ስለ ውጭ ማድረጊያ ብቻ ነበረ። ግቢው ይሄ በረንዳው ምናምን መጥረጊያ ማለት ነው። ግን ረስቸው እናንተን ያወራሁኝ የግቢው መጥረጊያ ሳሎን ጠረኩበት። ያው ችግር የለውም ጧሃራ ነው። እኔ ቆሻሻ ምናምን አልጠራረኩበትም ብዙም ደግሞ ጠርግርግ አድርጌ ስለማጥበው ያን ያህል አልቆሸሽም ማለት ነው። ያው ግን እኔ ለቤት የምጠርግበት አንድ ውጭ ግቢ የምጠርግበት አንድ አድርጌ ነው የገዛሁትና በግቢ መጥረጊያ ቤት አልጠርግም ማለት ነው። እና ማርቀን ብዬ ነው መሰለኝ ሳላስበው እዚህ ጋር ደግሞ ውሃን ከፈኩኝ። ውሃው እያፈሰሰብኝ ተታይ እየዘጋሁት ነው። ይሄ መቅሰላው ማለት ነው። እስከማስተካከለው ድረስ እያፈሰሰ አስቸገረኝ። አሁን እንደወለውለው እንግዲህ እስኪ ለወለውለውና ቤቱ ደግሞ ምን እንደሚመስል ታወታላችሁ ማለት ነው በቀጣይ። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባንችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቆጥረህ ጸጋውን እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልከ ቁረኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግስት ላይ ሳጽና አችልም ማለፍ ፈተና
ያሳጣን ሁሉን ያለንን ሁሉ ሰውነት ቢርቅ ፍጹም ጤንነት በልብ ተስፋ እስካለ ብስራት ያዘለ ቀን አለ። فيمن عافيت وتولنا فيمن توليت واصرف عنا برحمتك شر ما قضيت إنك تقضي ولا يقضى عليك إنه لا يذل من واليت ولا يعز من عاديت تباركت ربنا وتعاليت لك الحمد حتى ترضى ولك الحمد إذا رضيت ولك الحمد بعد الرضا. اللهم اقسم لنا من خشيتك ما تحول به بيننا وبين معصيتك ومن طاعتك ما تبلغنا به جنتك ومن اليقين ما تهون به علينا مصائب الدنيا ومتعنا اللهم بأسماعنا وأبصارنا وقواتنا أبدا ما أبقيتنا واجعله الوارث منا واجعل ثأرنا على من ظلمنا وانصرنا على من عادانا ولا تجعل مصيبتنا في ديننا ولا تجعل الدنيا أكبر همنا ولا مبلغ علمنا ولا إلى النار مصيرنا واجعل الجنة هي دارنا جودك يا أرحم الراحمين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي فيها معادنا واجعل الحياة زيادة لنا في كل خير وأجرنا من خزي الدنيا وعذاب الآخرة. اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل. اللهم آمنا في أوطاننا ووفق أئمتنا وولاة أمورنا